ሰላም ወደ ቻናላችን ቤተሰቦች ዛሬ ደግሞ በሬሜዲያል ባዮሎጂ ዩኒት 1 ሞዴል ኤግዛም ተመልሰናል ማለት ነው። እዚህ ቻናል አዲስ የሆናችሁ ልጆች ሰብስክራይብ በማድረግ የቻናላችን ቤተሰቦች መሆን ትችላላችሁ። እንዲሁም ሀሳብ አስተያየታችሁን በኮመንት ሴክሽን ስር ማስቀመጥ ትችላላችሁ። እንዲሁም ደግሞ ለጓደኞቻችሁ ይጠቅማችኋል ብላችሁ ካሰባችሁ ሼር በማድረግ ታግዟቸው ትችላላችሁ ማለት ነው። እንግዲህ ቪዲዮውን ላይክ በማድረግ እንጀምራለን ማለት ነው። let us proceed to questions. Question number 1. What is the first step of scientific method? A. Experiment. B. Hypothesis. C. Observation. D. Conclusion. So በሳይንቲፊክ ሜተድ ላይ ራሳቸውን የቻሉ ስቴፖች አሉ። በዛ ስቴፖች ላይ የትኛው ነው የመጀመሪያው ስቴፕ የሚል ነው ጥያቄው። ሶ ኤ ኤክስፐሪመንት ነው የሚለው፣ ቢ ሃይፖቴሲስ፣ ሲ ኦብዘርቬሽን፣ ዲ ኮንክሉዥን። ሶ ዘ አንሰር ሹድ ቢ ምንድነው? ኦብዘርቬሽን። ሶ ኦብዘርቬሽን ነው የሚቀድመኝ ከሳይንቲፊክ ሜቶዶች በምንሰራበት ሰዓት ላይ የመጀመሪያው የሚሆነው ኦብዘርቬሽን ነው። ኦብዘርቭ ካደረግን በኋላ ነው አባውት ፕሮብለሙን ኦብዘርቭ ሳናደርግ ምንም አይነት ሳይንቲፊክ ሜቶዶችን አንሰራም ማለት ነው። ሶ ዘ አንሰር ሹድ ቢ ዋት? ዘ አንሰር ሹድ ቢ ሲ ነው የሚሆነው ማለት ነው። ኤክስፕላኔሽኑን እንደምትመለከቱትኝ since science began with observing something interesting that leads to equation. So the next step ወይ equation ስለሆነ በመጀመሪያ ላይ ስለ ፕሮብሌሙ or interesting ኦብዘርቭ እናደርገው ነው። ኦብዘርቭ ካደረግን በኋላ እዛ ላይ ደግሞ ምንድነው እሱ equation በማንሳት ሀሳቡን የምናስቀጥል ነው የሚሆነው ማለት ነው። the answer should be C ነው የሚሆነው ማለት ነው። okay, when you come to the next question number 2, a suggested explanation for a problem is called A. theory, B. law, C. hypothesis, D. variable. So suggested የሆነ explanation of problem. so ስለ ፕሮብሌሙ ያለ ማንኛውም የሆነ explanation or suggestionዎች የተለያዩ ሀሳቦች on that of the problem የሚሆነው ከዚህ ውስጥ የትኛው ነው? so the answer should be what? hypothesis አይደል? hypothesis ምንድነው እሱ? hypothesis ማለት ያ ነገር ማለት እኛ ልንሰራው የፈለግነው ነገር ኦር የፕሮብለሙ ላይ ያሉ ሀሳቦች እዛ ፕሮብለሞቹ ላይ ተንተርሰን የምናስቀምጠው አይዲያ ያ ሃይፖቴሲስ ነው የምንለው ማለት ነው። ሶ the answer should be C ነው የሚሆነው ማለት ነው። ኤክስፕላኔሽኑ ላይ እንደምትመለከቱት ሃይፖቴሲስ an educated guess that can be tested by experiment. ሶ ይሄ ሃይፖቴሲስ በኤዱኬትድ የሆነ ገስ ነው። ሶ እንዲህ ይሆናል የሚለውን የእኛም ፕሮብለም ተንተርሰን የምናስቀምጠው ሀሳብ ያ ገስ በምንድነው? በኤክስፐሪመንት ነው እሱ ያ ነገር ቴስትድ የሚሆነው ማለት ነው። ሶ the answer should be hypothesis C. question number 3, which type of reasoning goes from specific observation to a general conclusion? ያው ሞጁላችሁ ላይ እንደምትመለከቱትኝ ምንድነው እሱ ሁለት አይነት እንትኖች አሉ አይደለ? ሪዝኒንግ አሉ፣ ዲዳክቲቭ እና ኢንዳክቲቭ ናቸው። from specific to general and from general to specific. so እዚህ ላይ የተጠየቀው ደግሞ ምንድነው እሱ from specific observation to general conclusion ነው አይደለ? ስለዚህ the answer should be ምንድነው የሚሆነው? ኢንዳክቲቭ ነው የሚሆነው ማለት ነው። the answer should be B ነው ማለት ነው። ምክንያቱም ኢንዳክቲቭ ሪዝኒንግ ሙቭ የሚያደርገው from specific to that of the general ማለት ነው። ኤግዛምፕሎችን ለመመልከት ሞጁላችሁ ላይ ያለ ኤግዛምፕል እንደምትመለከቱት አፕል ቴስት ስዊት ነው ይላል። ጀነራሉ ኦል አፕል አር ስዊት። ስለዚህ አንድ አፕል ምንድን ናት? ሲንግል ናት አይደለ? ስለዚህ አንድ አፕልን ስንመለከት ኢትስ ሲንግል። ስለዚህ አፕሏ ስዊት ናት ካለ አንዷን አይቶ፣ ስለዚህ ይሄ ሰውዬ ደግሞ ምንድነው እሱ ኦል አፕል ብሎ ስዊት ነው ሚል ከሆነ ደግሞ ጀነራል አደረገው ማለት አይደለ? ሶ from specific to general ከሆነ ኢንዳክቲቭ ነው የሚሆነው ማለት ነው። ሲምፕል ናቸው ያው ጥያቄዎቹ። ሀሳቡ በተለይ ይሄ ቻፕተር 1 ብዙም አይከብድም። ቶሎ ለማየት እንሞክራለን ማለት ነው። question number 4, in an experiment the factor that is changed by the scientist is A. dependent variable, B. controlled variable, C. independent variable, D. constant ነው የሚሆነው። ኮንስታንት ይላል ማለት ነው ዲ። so the answer should be what? independent variable ነው። ምክንያቱም ሳይንቲስቱ በአንድ ኤክስፐሪመንት ላይ ሳይንቲስቱ ቼንጅ የሚያደርገው ኦር ያቺ ፋክተሯ የምትለይበት ፋክተሯ ሳይንቲስቱ ቼንጅ የሚያደርጋትን ቫሪያብል ምን ተብላ ትጠራለች? ኢንዲፔንደንት ቫሪያብል ነው የምትባለው። ሶ the answer should be C ነው የሚሆነው ማለት ነው። ዲፔንደንት ቫሪያብል ያ እዛኝ ያለው ምንም ተመሳሳይ የሆነው ነው ቫሪያብል ምንም አፌክት የማያደርገው ቫሪያብል ከሆነ ዲፔንደንት ነው የሚሆነው። ሶ the answer should be what? C ኢንዲፔንደንት ቫሪያብል። ምክንያቱም ሳይንቲስቱ በራሱ ቼንጅ የሚያደርገው ማለት ነው ሪዘልቱን ለማየት።
So independent variable is deliberately changed to see its effect. So ኤክስፕላኔሽኑንም በዛው ማየት ትችላላችሁ ማለት ነው። When you come to question number 5, the factor that is measured as a result of change is A independent variable, B dependent variable, C control, D hypothesis. So ቀደም ለማንሳት እንደሞከር ነው ቀደም ሀሳቡን እንደተመለከት ነው የትኛው ማለት ሳይንቲስቱ ምንድነው እሱ ቼንጅ ለማድረግ ሪዘልቱን ያቺ ፋክተሯ ኦር አፕላይ የሚያደርጋት ፋክተር ያቺ ኢንዲፔንደንት ቫሪያብል ብለናል። እዚህ ጋር ደግሞ ምንድነው እሱ ያን አስ ኤ ኮምፓሪዥን የምንጠቀመው ፎር ኤ ሜዠርመንት ኦፍ ዘ ሪዘልት የምንጠቀመው ቫሪያብል ሲሆን ደግሞ ዲፔንደንት ቫሪያብል ነው እንዳልነው ያው እዚህ ላይም እንደዛው ነው ሀሳቡ። the factor that is measured ነው measured የሚደረገው እንጂ ቼንጅ የሚያደርግ አይደለም ሪዘልቱን። ሶ እንደምትመለከቱት the answer should be B ነው የሚሆነው ማለት dependent variable the dependent variable depend on independent variable። ስለዚህ ዲፔንደንት ቫሪያብሎቹ ኢንዲፔንደንት ቫሪያብል ላይ ምንድነው እሱ ዲፔንድ ያደርጋሉ። ምክንያቱም ፎር ኮምፓሪዥን አይደለ ያቺ ሳይንቲስቱ አድ ያደረጋት ፋክተሯ ናት ዲተርማይን የምታደርገው። ስለዚህ for that case dependent variables depend ያደርጋሉ to that of independent variable. Question number 6, a control group is an experiment is A exposed to all variable, B treated the same except for the independent variable, C always different from the experimental group, D left unobserved ይላል። ሶ በኮንትሮል ግሩፕ በኤክስፐሪመንት ውስጥ ምንድነው የሚለው ነው ኦር ምንድነው ነው። ስለዚህ ኤክስፐሪመንት ላይ ሁለት ግሩፖች አሉ አይደል? ኮንትሮል ላይ እንደ ዋት ኤክስፐሪመንታል ግሩፕ አይደል? ሶ ኮንትሮል ግሩፕ አለ፣ ኤክስፐሪመንታል ግሩፕ አለ። ኮንትሮል ግሩፕ ምንድነው የሚለው ኦር ምንድነው ብለን ስንመለከት ኤ ኤክስፖዝድ ቱ ኦል ቫሪያብል ለሁሉም ቫሪያብሎች ኤክስፖዝድ የሚሆነው ነው ይላል። ኖ ለሁሉም ቫሪያብል ምክንያቱም አንድ ቫሪያብል አለች አይደል? ያቺኛዋ ኤክስፐሪመንታል የምንጠቀመው አንድ ቫሪያብል አለች። ስለዚህ ኮንትሮል ግሩፕ ለሁሉም ቫሪያብሎች ምንድነው ኤክስፖዝድ አይደለም። ቢ treated the same except for the independent variable። እንደ ከኢንዲፔንደንቷ ቫሪያብል ያቺ የመጨረሻዋ ቫሪያብል ያቺ ፋክተሯ አለች ቼንጅ የምታመጣው ከሷ ውጪ ምንድነው ትሪትድ የሚደረገው the same ነው except ነው። so the answer should be B ነው የሚሆነው ማለት ነው። ሲ እንደምትመለከቱት always different from the experimental group ነው የሚለው always different አይደለም from that of the group ከኤክስፐሪመንታል ግሩፕ left unobserved ይሄም አይሆንም ማለት ነው። so B treated the same except for the independent variable የሚሆነው ይሆናል ማለት ነው። ኤግዛምፕሉን ያው ሞጁላችሁ ላይ የፈርቲላይዘሩን ኤግዛምፕል አይታችሁት ከሆነ ኮንትሮል ግሩፖቹ ፕሮቫይድ የሚያደርገው እንደ ቤዝ ላይን ነው ፎር ኤ ኮምፓሪዥን ፐርፐዝ ማለት ነው። ፈርቲላይዘር ትጠቀማለህ በአንደኛው ግሩፕ ላይ፣ በአንደኛው ላይ ምንም ፈርቲላይዘር አትጠቀምም ማለት ነው። ስለዚህ ፈርቲላይዘር ምንም ያልተጠቀምከው ግን ሌላ ነገሮቻቸው ውሃው፣ ፀሐይ ብርሃኑ፣ እንክብካቤው ምናምን ደሴም ሲሆን ያ ምንድነው እሱ ኮንትሮል ግሩፕ። ፈርቲላይዘር ያልተጠቀምከው ኮንትሮል ግሩፕ ይሆናል ማለት ነው። so when you come to question number 7, what is a theory? theory ምንድነው ነው? an educated guess, B hypothesis that has been tested many times and supported, C a law, D a single observation. so the answer should be what? it is B ነው የሚሆነው ማለት ነው። ምክንያቱም ቲዮሪ በምንመለከትበት ሳለ ሃይፖቴሲስ ነው፣ ግን ያ ሃይፖቴሲስ that has been tested many times and supported። ስለዚህ ሃይፖቴሲስ that is many time ምንድነው ቴስትድ የተደረገ፣ ይሄ ቴስትም ደግሞ ምንድነው እሱ ሰፖርት ያገኘ ሲሆን ቲዮሪ ነው የሚሆነው ማለት ነው። አንኤዱኬትድ ገስ አይደለም፣ ይሄ አይሆንም፣ ለውም አይደለም። ሶ ሲንግል ኦብዘርቬሽን ብቻም አይደለም። ሶ ቲዮሪ ኤክስፕላኔሽኑን እንደምትመለከቱት a theory is well tested and widely accepted። ለምሳሌ ቲዮሪ ስንል ለምሳሌ የኢቮሉሽን ቲዮሪ መመልከት እንችላለን። የሴል ቲዮሪ ነው። ስለዚህ እነዚህ መኒ ታይም ቴስት ተደርገው ምንድናቸው በአብዛኛው ምን ሰፖርቲንግ ያገኙ ቲዮሪዎች ናቸው ማለት ነው። ሶ the answer should be what? B ነው የሚሆነው ማለት ነው። question number 8, which statement is an example of deductive reasoning? ከዚህ ኤግዛምፕሎች ውስጥ የትኛው ዲደክቲቭ ሪዝኒንግ ኢንዳክቲቭ እና ዲደክቲቭ ሪዝኒንጎች እንዳሉ ተመልክተናል አይደል? ሶ ዲደክቲቭ ሪዝኒንግ የትኛው ነው ከዚህ ውስጥ ነው? ለምሳሌ A all birds have feathers, a parrot is a bird, therefore a parrot has feathers. B my dog barks, my neighbor's dog barks, therefore all dogs bark ይላል። C this apple is sweet, that apple is sweet, all apples are sweet. D the sun rose today, it will rise tomorrow. so the answer should be what?
ኤ ነው የሚሆነው። ምክንያቱም ዲደክቲቭ ስንል ፍሮም ጀነራል ቱ ስፔሲፊክ ነው። ምክንያቱም ኦል በርድስ ብሎ ጀምሯል። ኦል በርድ ሲል ምንድነው? ሁሉንም በርዶች ነው እያየ ያለው። ከዛስ ፓሮትን ስፔሲፋይ ወደ ማድረግ ነው የመጣው አይደል? ከኦል በርዶች ውስጥ አንዷ ፓሮት ናት። በርድ ፓሮትም በርድ ናት። ሶ ፓሮት ሃዝ ፊዘርስ የሚለው ስለዚህ ከጀነራሊ ወደ ስፔሲፊክ ነው የመጣው። ቢኔስ ደግሞ ከስፔሲፊክ ነው ወደ ጀነራል። ምክንያቱም ዶግ ብሎ የኔን ዶግ ብሎ ከዛ ጎረቤት ከዛ ደግሞ አጠቃላይ ዶጎቹን አጠቃላይ ሲል ወደ ስፔሲፊክ ቱ ጀነራል ይወስደዋል ማለት ነው። ሲም እንደ በተመሳሳይ ነው። አፕል እቺኛው አፕል ስዊት ናት። ከዛ እነዚህ አፕሎች ዛት አፕል ከዛ ኦል መጨረሻ ላይ የሚለው ኮንክሉዥን ኦል ስለሚል ጀነራል ይሆናል ማለት ነው። the sun rose today it will rise tomorrow ሶ ይሄም አይሆንም ማለት ነው። ሶ the answer should be what ኤ ነው የሚሆነው ማለት ነው። ምክንያቱም ዲደክቲቭ ምን ብለናል? from general to specific ነው ኮንክሉዥን መሆን ያለበት። when you come to question number 9 a hypothesis must be testable, B proven true, C always correct, D alone። ስለዚህ ቅድሜ ምን ብለናል? ሃይፖቴሲስ ማለት ምንድነው? እሱ ኢንዲኬትድ ገስ ሆኖ that must be what testable መሆን አለበት ነው አይደል ያለው ቅድሜ ኩዌሽኑ ላይ። ሶ the answer should be A ነው የሚሆነው ማለት ነው። ያው ቅድሜ ስላልነው ማብራራት አያስፈልገውም። which variable is kept constant in an experiment? በኤክስፐሪመንት ላይ የትኛው ቫሪያብል ነው ኮንስታንት መሆን ያለበት ነው የሚለኝ። ሶ ኤ ኢንዲፔንደንት ቫሪያብል፣ ቢ ዲፔንደንት ቫሪያብል፣ ሲ ኮንትሮልድ ቫሪያብል፣ ሶ ዲ ረንደም ቫሪያብል። ሶ ምንድነው እሱ በኤክስፐሪመንቱ ላይ ኮንስታንት የሆነው ቫሪያብል የትኛው ቫሪያብል ነው? ሶ the answer should be what ሲ ነው የሚሆነው። ኮንትሮልድ ቫሪያብል ነው የሚሆነው ማለት ነው። ምክንያቱም ኢንዲፔንደንት ቫሪያብልም አይሆንም፣ ዲፔንደንት ቫሪያብልም አይደለም፣ ረንደም ቫሪያብል። ሶ ኮንትሮልድ ቫሪያብል ማለት ኮንስታንት ያ ፎር ሜዠርድ ለምናደርገው ግሩፕ የሚጠቅመው ነው ማለት ነው። ሶ ኮንትሮልድ ቫሪያብል are held steady to ensure a fair test። ስለዚህ ፌር ቴስት ለማድረግ የምንጠቀመው ነው ማለት ነው። when you come to question number 11 says in an experiment testing the effect of light on plant growth the independent variable is A plant height, B amount of water, C light intensity, D soil type. So the answer should be what? Light intensity ነው የሚሆነው። ምክንያቱም an experiment testing of light on the plant በአንድ ፕላንት ግሮዝ ላይ ኢንቴንሲቲ ኦፍ ላይቱን ነው ቴስት ለማድረግ የሚፈለግ ነው። ስለዚህ በዚህ ፕላንት ግሮዞች ውስጥ የኢንቴንሲቲ ኦፍ ላይትን ስንመለከት ኢንዲፔንደንት ቫሪያብል ኦር the factor which determine this experiment የሚሆነው ፕላንት ሄይቱ አይደለም፣ አማውንት ኦፍ ወተሩ ኦር ሶይል ታይፖች እነዚህ እንዳለ እንደናቸው ለሁለቱም ግሩፕ ለኮንትሮልም ለኤክስፐሪመንት ግሩፕም ተመሳሳይ የሆኑ ፋክተሮች ናቸው ኦር ቫሪያብሎች ናቸው። ግን የፕላንት ኢንቴንሲቲው ስለሆነ የተፈለገው ኢንዲፔንደንት ቫሪያብሉ በዚህ የሚሆነው ዘ ላይት ኢንቴንሲቲ ነው የሚሆነው ማለት ነው። the answer should be C ነው የሚሆነው ማለት ነው። when you come to question number 12 what do scientists do after analyzing data? ስለዚህ ዳታቸውን ኮሌክት ካደረጉ በኋላ ያን ዳታ ደግሞ አናላይዝድ ካደረጉ በኋላ ሳይንቲስቶች ከዛ በኋላ ምንድን ነው የሚያደርጉት? ኤ ፎርም ሃይፖቴሲስ ነው ፎርም የሚያደርጉት። ኤ አይሆንም፣ ምክንያቱም ሃይፖቴሲሳቸውን ፎርም የሚያደርጉት ዳታ አናላይዝ ከመደረጉ በፊት ነው። ሶ ቢ ድራው ኤ ኮንክሉዥን ያ the answer should be ቢ ነው የሚሆነው። ምክንያቱም ሲንም ስትመለከቱት ሜክ አን ኦብዘርቬሽን ይሄ ፈርስት ስቴፕ ነው። እንደውም ኦብዘርቬሽን አስክ ኢኩዌሽን ይሄ ሰከንድ ነው። ሶ እነዚህ እንዳለ መጀመሪያ ላይ ነው የሚመጡት። ግን ዳታውን አናላይዝ ካደረግኑ በኋላ ሳይንቲስቱ የሚያደርገው ወደ ኮንክሉዥኑ ነው የሚመጣው። ስለዚህ ሪላቲቭሊ አንሰሩ ቢ ነው የሚሆነው ማለት ነው። እሺ when you come to question number 30 the information gathered using the scenes is called A inference, B hypothesis, C observation, D theory። so ኢንፎርሜሽኑ ጋዘርድ የተደረጉ በሴንሶቻችን በመጠቀም ነው። ስለዚህ እነዚህ የስሜት ሕዋሶቻችንን በመጠቀም ምንድነው ኢንፎርሜሽኖችን ጋዘርድ በምናደርግበት ሳለ ያ ምንድነው የሚባለው ተብሎ የሚባለው ያ ኦብዘርቬሽን ነው የሚሆነው ማለት ነው። በሴንሶቻችን ተጠቅመን ምንድነው ያን ነገር በምንመለከትበት ሰዓት ላይ ኦብዘርቭ ነው የምናደርገው። ለምሳሌ ኦብዘርቬሽን ሜድ ዊዝ ኤ ሳይት በአይን ሊሆን ይችላል፣ በሂሪንግ በጆሮ ሊሆን ይችላል፣ ተች በእጆቻችን ስሜል በማድረግ በአፍንጫችን ምናምን እንዲሁም ደግሞ በቴስት በማድረግ በተለያዩ ኢንስትሩመንት በዛ አማካኝነት ኦብዘርቬሽን ነው። ስለዚህ ኦብዘርቭ ነው የምናደርገው ዳታ ጋዘር የሚደረገው ኢንፎርሜሽን ጋዘር የሚደረገው ስሩ በኦብዘርቬሽን ስለሆነ ማለት ነው። እሺ when you come to question number 40 which step follows hypothesis formation?
ስለዚህ የትኛው ስቴፕ ነው ፎሎ የሚያደርገው ሃይፖቴሲስ ፎርሜሽን? ሃይፖቴሲስን ፎርም ካደረግን በኋላ የትኛው ስቴፕ ፎሎ ያደርገዋል ነው? ኤ ኦብዘርቬሽን፣ ቢ ኤክስፐሪመንቴሽን፣ ሲ ኮንክሉዥን፣ ዲ ኢኩዌሽን። the answer would be what? ኤክስፐሪመንቴሽን ነው አይደል? ቅድሜ ምን ብለናል? ሃይፖቴሲስ ምንድነው? ኢንዲኩዌሽን ኤዱኬሽናል ገስ ነው። ስለዚህ ኤዱኬሽናል ገስ ከሆነ ምንድነው እሱ ቴስተብል መሆን ያለበት ነው። ቴስተብል የሚሆነው ደግሞ ምንድነው? በኤክስፐሪመንቴሽን ነው አይደል? በኦብዘርቬሽን አይደለም መቼ። ሶ the answer should be B ነው የሚሆነው ማለት ነው። when you come to question number 50 said about a scientific law is a theory that is unproven, B a description of an invariable natural relationship, C an educated guess, D a type of hypothesis. so ቀድሜ ለማለት እንደሞከር ነው ምንድነው እሱ ቲዮሪ ዛት ኢዝ አንፕሩቭን ሊሆን አይችልም አይደል? ሳይንቲፊክ ሎው ለመሆን መጀመሪያ ቲዮሪው ምንድነው እሱ ፕሩቨን መደረግ አለበት። ለምሳሌ ግራቪቲ ሎው መመልከት ይችላሉ። ለምሳሌ የተለያዩ ፎርሙላዎችን ፎርስ እኩል ይሆናል ማስ ታይምስ አክሰለሬሽን ምናምን የሚመሳሰሉት እነዚህ ሎዎች ናቸው። ስለዚህ እነዚህ ሎዎች ከመምጣታቸው በፊት ምንድነው ቲዮሪው ፕሩቨን ነው መደረግ ያለበት። ስለዚህ ኤ ሊሆን አይችልም። ቢ a description of an invariable natural relationship። ስለዚህ ሳይንቲፊክ ሎው ሲኖርኝ የሆነ ሪሌሽንሺፕ ያለው ነገር ነው ፎርም መደረግ ያለበት። ሶ ቢ ሪላቲቭሊ ይሆናል ማለት ነው። ሲ an educated guess። ኤ ሃይፖቴሲስ ነው ብለናል አይደል? educated guess ከሆነ ሃይፖቴሲስ ነው። ዲ type of hypothesis ሃይፖቴሲስም አይደለም። ሶ the answer should be what? ቢ ነው የሚሆነው ማለት ነው። description of an invariable natural relationship የሚለው ማለት ነው። ሎው ዲስክራይብ የሚያደርገው what happens under a certain condition በሆነ ኮንዲሽን ላይ ምን ተፈጠረ የሚለውን ነገር ለማየት ሎውን እንጠቀማለን ማለት ነው። ሎው ኦፍ ግራቪቲ ለምሳሌ መመልከት እንችላለን ማለት ነው። እሺ ውድ የቻናላችን ቤተሰቦች ዛሬ በፓርት 1 ያየናቸው የባዮሎጂ ሞዴል ኤግዛም እዚህ ላይ ያበቃልኝ። በቀጣይ ደግሞ በፓርት 2 የቀሩትን የምናይ ይሆናል ማለት ነው። እስከዛው ድረስ እንግዲህ ሰላማችሁ ይብዛልን።